በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? የእግር ወይስ የሻርክ ምስል? ፐርሰናሊቲ ቴስት። ይህ ቪዲዮ በጣም አሪፍ ስለሆነ ብዙዎች ጋር እንዲደርስ ሁላችሁም 5 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። በዚህ ምስል መጀመሪያ የታያችሁ የእግር ምስል ከሆነ ያ ማለት እናንተ እጅግ በጣም የተነቃቃችሁና ከፍተኛ አቅም ውስጣችሁ ያለ አይነት ሰው ስትሆኑ በቀላሉ ሌሎች ላይ ተጽዕኖ መፍጠር የምትችሉ እንዲህ አይነት ግብና የህይወት ዓላማ ያላችሁ ሲሆን በገባችሁበት ቦታ ደግሞ የዛ ቦታ ድምቀት የምትሆኑ ብርሃንን የምታፈነጥቁ ወይም ያ ቦታ በብርሃን እንዲሞላ በቡድን ውስጥ በጓደኝነት ውስጥ ሞቅ ደመቅ የምታደርጉ እንዲሁም ያሰባችሁትን ማድረግ ላይ በጣም ጎበዝ የሆናችሁ ግን ደግሞ በጣም ጥቂት ነገር ብቻ የሚያስደንቃችሁ ከፍተኛ የሆነ ደግሞ የግንኙነት አቅም ያላችሁና ከማትወዷቸው ሰዎች ጋር እንኳን አብራችሁ መሆን የምትችሉ አይነት ሰዎች ናችሁ። ነገር ግን በዚህ ምስል መጀመሪያ የታያችሁ የሻርክ ምስል ከሆነ ያ ማለት እናንተ እጅግ ሲበዛ ለሰው የምታስቡ በጣም አሳቢዎች እንዲሁም የተጋነነ ደግነት የምታሳዩ ሌሎች ወደ አድቫንቴጅ ቀይረው እስኪጎዷችሁ ድረስ እንኳን ለሌሎች ሟች የሆናችሁ ያላችሁን ነገር እናንተ እንኳን አታችሁ ለሌሎች ሼር የምታደርጉ በዛው ልክ ደግሞ ግትር የሆናችሁ ማለትም የተለየን ሐሳብ ነገር የማትወዱ መቀበል የማይመቻችሁ የራሳችሁን ሐሳብና የምትፈልጉትን ነገር ደግሞ ሌሎች ላይ መጫን የምትወዱ ሰው ሲመክራችሁ ደግሞ የሚደብራችሁ ይሄ ሰው ሲተቻችሁ ሲመክራችሁ የማትወዱ አይነት ብትሆኑ ነገር ግን ከፍተኛ የሆነ ደግሞ ቀናይነት ያላችሁ ኦፕቲሚስት የሆናችሁ ሰዎች ናችሁ ማለት ነው። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። ታንኪ ቡጢ የምትጨብጡበት መንገድ ስለ ፐርሰናሊቲያችሁ ይናገራል። የእናንተ ከነዚህ ከሶስቱ የትኛው ነው? ይህ ቪዲዮ በጣም አሪፍ ስለሆነ ብዙዎች ጋር እንዲደርስ ይህም አካውንት እንዲያድግ ሁላችሁም አትሊስት ለ5 ሰው ኮፒ ሊንክ አድርጉ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። እሺ፣ ቡጢ የምትጨብጡበት መንገድ እዚህ ኤ ላይ እንደምታዩት አይነት ወይም አውራ ጣታችሁ በዚህ በጠቋሚ ጣታችሁ ላይ ክሮስ አድርጎ የምትጨብጡ ከሆነ ወይም በዚህ ላይ ብቻ የሚጋደም በጠቋሚ ጣታችሁ ላይ የሚጋደም ከሆነ ያ ማለት እናንተ በጣም ከፍተኛ የሆነ የመሪነት ችሎታ ያላችሁ ለመሪነት የተፈጠራችሁ ስትሆኑ እጅግ በጣም ስራ ወዳዶች፣ ስራ መፍታት የማይመቻችሁ ስራንም በትጋት የምትሰሩ ስትሆኑ በጣም በአስቸጋሪ ሁኔታ ውስጥ ደግሞ የመረጋጋትና በእርጋታ የማሰብ ትልቅ ችሎታ ያላችሁ ናችሁ። እንዲሁም ሌሎችን መምከር፣ ማነሳሳት፣ መምራት፣ ማዘዝ የሚያስደስታችሁ ሲሆን ደግነትም የእናንተ መገለጫ ነው። ነገር ግን ቡጢ ስትጨብጡ ወይም ቡጢ የምትጨብጡበት መንገድ ቢ ላይ እንደምታዩት ወይም ይህ አውራ ጣታችሁ በሙሉ ጣታችሁ ላይ የሚያቋርጥ ከሆነ ያ ማለት እናንተ ከፍተኛ የፈጠራ ችሎታ ያላችሁ እንዲሁም ሰውን የሚስብ እና ደግሞ ከፍተኛ የሆነ የሰው መውደድ ያላችሁ ሰውን የሚስብ ፐርሰናሊቲ ማንነትና ደግሞ ሰው በጣም የሚወዳችሁ የሰው መውደድ ያላችሁ ሰዎች ስትሆኑ ከፍተኛ የሆነ ደግሞ የግንኙነት ችሎታ አላችሁ። በቡድንም መሃል ደግሞ ከፍተኛ የትኩረት ማዕከል የምትባሉ ሰዎች በጣም ትኩረታቸውን የሚጥሉባችሁ አይነት ስትሆኑ ሲበዛ ቅንና ፊት ለፊት ተናጋሪዎች ሐሳባችሁን የምትገልጡ ናቸው። ነገር ግን ቡጢ የምትጨብጡት በሲ ላይ እንዳለው ወይም ደግሞ ይህ አውራ ጣታችሁ ሙሉ ለሙሉ ወደ ውስጥ የሚገባ አይነት ከሆነ ያ ማለት እናንተ እጅግ ኢንትሮቨርት የሆነ ውስጣዊ የሆነ ፐርሰናሊቲ ያላችሁ ናችሁ። ያ ማለት ስሜታችሁንና ሐሳባችሁን በድፍረት ሰው ፊት መግለጥ የማትችሉ እጅግ ግላዊ የምትባሉ በራሳችሁ ዓለም ብቻ የምትኖሩና ያንንም ደግሞ ማንም እንዲነካባችሁ የማትፈልጉ ሰዎች ናቸው። ከፍተኛና ለየት ያለ እይታና አስተሳሰብ ሲኖራችሁ የእናንተ ኃይል ሐሳባችሁ ነው። በጣም በተለየ መልኩ ነገሮችን የምታስቡ ብዙ የምትሰሙ ጥቂት የምታወሩ ስትሆኑ ከምትመርጧቸው ሰዎች ጋር ብቻ ጓደኝነትን የምትመሰርቱ ናቸው። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ባዮ ላይ ያለውን የዩቲዩብ ሊንኬን ተጫኑና ሰብስክራይብ አድርጉ። አመሰግናለሁ።